ከእግዚአብሔር ቃል አንድ ስፍራ ነብላችኋለሁ። የፊታችን ግንቦት 9 በሄቨን ኤምባሲ ቤተክርስቲያን ከጧቱ 1 ሰዓት ጀምሮ የተዘጋጀ ድንቅ ፕሮግራም አለ። ወደ ፕሮግራሙ ከማለፌ በፊት ይሄንን ቃል በደንብ አድርጋችሁ ስሙኝ። ሰባሪው በፊታቸው ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል ይላል። ክብር ለኢየሱስ ይሁን። ሰባሪው በፊታቸው ወጥቷል፣ እነሱም ሰብረው ወደ በሩ አልፈዋል። በህይወታችሁ ውስጥ ብዙ ነገሮችን የሙካከራችሁ ብዙ ነገሮችን አንደኛውን ነገር ጨበጥኩት ስትል አንደኛው ነገር እጅ ገባ ስትሉ ብዙ ነገሮች እየሸሻችሁ ያላችሁ ሰዎች ካላችሁ እየሞከራችሁ እየሮጣችሁ ምንም አይነት ውጤት ያላያችሁ ሰዎች በሮችን እያንኳኳችሁ በሮች አልከፈት ያሏችሁ ሰዎች በሙሉ የፊታችን ግንቦት 9 በሮች የሚከፈቱበት አይደለም በሮች የሚሰበሩበት ፕሮግራም ተዘጋጅቷል። በዚህ ፕሮግራም ላይ ምንድነው የሚሆነው ተከተባለ? ሰባሪው በፊታችሁ ይወጣል። ምን ለማድረግ? በበሩ ውስጥ እናንተን ለማስገባትና በሩን ለመስበር። የሚሰበር ነገር በህይወቴ ላይ አለ። የሚሰበር ነገር በህይወቴ ላይ ስላለ ነው ማለፍ ያልቻልኩት። የሚሰበር ነገር በህይወቴ ላይ ስላለ ነው ባለጸጋ መሆን ያልቻልኩት። የሚሰበር ነገር በህይወቴ ላይ ስላለ ነው ጉዳይ ይዤ ሊያልቅልኝ ያልቻለም የምትሉ ሰዎች ያሁኑ እሁድ ግንቦት 9 በሮች የሚሰበሩበት የተአምራት ፕሮግራም ተዘጋጅቷል። ከህይወታችሁ ላይ መሰበር ያለባቸው ነገሮች በሙሉ እንዲሰበሩ የምትፈልጉ ሰዎች በሙሉ ከዚህ ሰዓት ጀምሮ እናንተን በዚህ ፕሮግራም ላይ ጠርቻለሁ። በዚህ ፕሮግራም ላይ የማደርገው ነገር አንድ ነው። ምንድነው ከተባለ በእለቱ ለሚመጡ 4000 ለሚቆጠሩ ለ4000 ሰዎች ከ4000 ሰዎች መካከል አንዱ ነኝ የምትሉ ከሆነ ከዚህ ሰዓት ጀምሮ ካላችሁበት ስፍራ መንቀሳቀስ መጀመር አለባችሁ። ለ4000 ሰዎች በሮች እንዲሰበሩ መጎናጸፊያ ሰጣለሁ። መጎናጸፊያ በዚህ ፕሮግራም ላይ ሰጣለሁ። በዚህ ፕሮግራም ላይ መንፈስ ቅዱስ ምንድነው የሚያደርገው ከተባለ ሰባሪው በፊታችሁ ይወጣል። በሩን ሰብራችሁት እናንተ ታልፋላችሁ። ያሁኑ ግንቦት 9 እሁድ ከጧቱ 1 ሰዓት ጀምሮ በሄቨን ኤምባሲ ቤተክርስቲያን አይቀርም። በሮች ይሰበራሉ። እናንተ ማለፍ ይሆንላችኋል። ፋይናንሻል ነገራችሁን የያዙ በሮች፣ ስኬታችሁን የያዙ በሮች፣ ጤንነታችሁን የያዙ በሮች፣ የእናንተን ነገር የያዙ በሮች ሁሉ ግንቦት 9 ከጧቱ 1 ሰዓት ጀምሮ በሄቨን ኤምባሲ ቤተክርስቲያን ይሰበራሉ። በዚህ ሰዓት ደግሞ ለሁሉም ሰው ለፋይናንሻል ነገር የሚሆን መጎናጸፊያ በነፃ ሰጣለሁ። ለሁሉም ሰው በሮች በዚህ ቀን ይሰበራሉ። መወርወሪያዎች ይቆርጣሉ። የናሱን ደጅ አምላክ ይከፍተዋል። እግዚአብሔር በሮችን የሚሰብርበት ቀን ነው። አንዳችሁም እንዳትቀሩ ሁላችሁንም ጋብዣለሁ። ግንቦት 9 ከጧቱ 1 ሰዓት ጀምሮ በሄቨን ኤምባሲ ቤተክርስቲያን እንገናኝ። ሻሎም። አንዳችሁም እንዳትቀሩ።